ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንጻ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። 4000 ካሬ ላይ በተንጣለለው ህንጻ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90,000 ብር ጀምሮ ለአጭር ጊዜ ለሽያጭ አቀርበናል። ፈጠን ይበሉ። ማሳሰቢያ፣ ይህ ዜና አይደለም፣ ዶክመንተሪ ነው። እንደዚህ አይነት እውነተኛ የወንጀል ታሪኮች በኢትዮጵያ ኮሚኒቲ ውስጥ እንዳልተለመዱ እንረዳለን። ይሁን እንጂ በመረጃ ላይ የተደገፈ ትሩ ክራይም ዶክመንተሪ ማቅረብ ፈርስት አሜንድመንት የሰጠን መብት ነው። አስተያየት፣ ቅሬታ ወይም ማስታወቂያ ማሰራት የምትፈልጉ ደግሞ በኢንስታግራም ገጻችን ጽናት ቲቪ ላይ ልታገኙ ትችላላችሁ። ከአሜሪካ ዲፖርት የተደረገው ኢትዮጵያዊ ዲያስፖራ In the southeastern U.S. city of Atlanta, Georgia, federal agents Tuesday arrested an Ethiopian man accused of murder and torture. በአሜሪካ አትላንታ ከተማ ውስጥ በሺዎች ከሚቆጠሩ ኢትዮጵያውያን ዲያስፖራዎች መካከል ሻንጣ በመሸከም ህይወቱን ሀብሎ የጀመረው ቀልቤሳ ነገዎ አንዱ ነበር። ይህ ተራ የሚመስለው የሆቴል ሰራተኛ በኢትዮጵያ ታሪክ የጨለማ ዘመን ተብሎ በሚጠራው ክስተት ውስጥ ስፍር ቁጥር የሌላቸውን ንጹሃን ዜጎች በእጁ ያሰቃየና የገደለ ጨካኝ ሰው እንደነበር ማንም አላወቀም። ወደ አሜሪካ በመሰደድ ከፈጸመው ወንጀል ለዘላለም እንደሚያመልጥ አንዳች ጥርጣሬ አልነበረው። ነገር ግን ፈጽሞ በማይጠብቀው አጋጣሚ በሚሰራበት ሆቴል ሊፍት ውስጥ ካሰቃያቸው ሰለባዎች አንዷ ጋር ፊት ለፊት ተገጣጠመ። ታዲያ ይህች ድንገተኛ ገጠመኝ እንዴት አህጉራትን ያቋረጠ የፍትህ ፊልሚያ ለኮሰች። 3 ኢትዮጵያውያን ኢሚግራንት ሴቶች አንድን ጨካኝ አረመኔ ግለሰብ በአሜሪካ ፍርድ ቤት እንዴት ሊያቆሙት ቻሉ? ክስ ከተመሰረተበት በኋላ የአሜሪካ ዜግነት ስላገኘ ብቻ ከህግ በላይ ነኝ ብሎ ያሰበው ቀልቤሳ የአሜሪካ መንግስት ረጅም እጅ እንዴት ወደ ኢትዮጵያ እስር ቤት ሊወረውረው ቻለ? የዛሬው ዘጋቢ ፊልም ከአዲስ አበባ የማሰቃያ ክፍሎች እስከ አትላንታ ፍርድ ቤቶች ከዚያም መልሶ ወደ ኢትዮጵያ እስር ቤት የተጓዘው አስገራሚ የፍትህ ፍለጋ ጉዞ ይዞላችሁ ቀርቧል። ሙሉን ታሪክ እስክናጋራችሁ ድረስ አብራችሁን ቆዩ። 3 women who are originally from Ethiopia, and they immigrated to America as refugees. And the story begins actually in Atlanta, Georgia. One of the women moves to Atlanta to start a job as a waitress. And when she starts her new job, she meets one of her co-workers, the dishwasher. And when he says hello, she feels something in the pit of her stomach, like something's not quite right. She feels nervous, scared, and she realizes that this man's voice is the voice of the man who was her torturer a dozen years earlier back in Ethiopia. ጊዜው እንደ አውሮፓውያኑ አቆጣጠር ኦገስት 3 በ1987 ነበር። የወቅቱ ግዙፍ አየር መንገድ ትራንስ ወርልድ ኤርላይንስ አውሮፕላን ወደ ኒውዮርክ ከተማ መዳረሻውን ሲያደርግ ካሳፈራቸው መካከል ቀልቤሳ ነገዎ ይገኝበታል። 37 ዓመት ሊሞላው ጥቂት ሳምንታት ብቻ የቀሩት ጠንካራና ወንዳውንድ የሰውነት አቋም የነበረው ጎልማሳ ብቻውን ነበር ጉዞውን የጀመረው። በሻንጣው ውስጥ የቀድሞ ህይወቱ ቅሪቶች የሆኑትን ጥቂት ልብሶች፣ የኢትዮጵያ ፓስፖርት፣ በአዲስ አበባ ከሚገኘው የአሜሪካ ኤምባሲ የተሰጠውን የተማሪ ቪዛና ከሙገር ሲሚንቶ ፋብሪካ የቀድሞ አሰሪው የጻፈለትን የድጋፍ ደብዳቤ ይዞ ነበር። ለአንዳንድ ነገር ብቻ የሚሆነውን 200 የአሜሪካን ዶላር በኪሱ ውስጥ ይዟል። ቀልቤሳ የጉምሩክ ፍተሻን አልፎ የአሜሪካ ምድርን ሲረግጥ ሀገሪቱ በከፍተኛ የሙቀት ማዕበል የተመታችበት ወቅት ነበር። የመጀመሪያው ሌሊት እዚያው ኒውዮርክ ውስጥ በአንዲት ርካሽ ሆቴል ክፍል ውስጥ ካሳለፈ በኋላ በማግስቱ ጠዋት በከተማዋ ዳርቻዎች ላይ ሲዘዋወር ዋለ። እንደ አለመታደል ሆኖ ለአገሩ አዲስ መሆኑን ያወቀ አንድ አጭበርባሪ የታክሲ ሹፌር ገጥሞት ነበርና ያለውን ገንዘብ እንዲያሟጥጥ አደረገው። በመጨረሻም ተስፋ ቆርጦ ወደ አውሮፕላን ማረፊያው ተመለሰ። እዛ ሲደርስ ሸሚዙ በላበስብሶ ነበር። አሜሪካ ውስጥ መኖር ከባድ እንደሚሆን ገና ከጅምሩ የገባው ያኔ ሳይሆን አይቀርም። ነገር ግን ከዚህ የከፋ ነገር አይቶ ለሚያውቀው ጎልማሳ ይቺ ምንም ነበረች። ቀልቤሳ ከኒውዮርክ ተነስቶ ህይወቱን እንደ አዲስ ወደሚጀምርባት አትላንታ ጆርጂያ ለማቅናት በአውሮፕላን ተሳፍሮ ዳግም ጉዞውን ጀመረ። አትላንታ አውሮፕላን ማረፊያ ሲደርስም
አንድ አያሌው ብሩ የሚባል የድሮ ጓደኛው ነበር የተቀበለው። አያሌው ወደ ቤቱ ወስዶ ምግብ አቀረበለት። ሁኔታዎች እስኪመቻቹለትና ስራ እስኪጀምር ድረስም ለጊዜው አብሮት እንዲቆይ ያደረገው። ብዙም ሳይቆይ ሱፐርማርኬት ውስጥ ናይት ሽፍት የጽዳት ስራ አገኘለት። ቀስ በቀስ ቀልቤሳ እንደማንኛውም ዲያስፖራ ቀሌት ሳይል ጠንክሮ እየሰራ ህይወቱን መግፋት ጀመረ። በማህበረሰቡ ውስጥ ጎልቶ ላለመታየት ከሰው ብዙ መቅረብን አይመርጥም ነበር። እምብዛም በማይታወቁ የከተማዋ ዳርቻዎች ትንንሽ አፓርታማዎችን እየተከራየ ዝቅተኛ ገቢ ባላቸው የሥራ ዘርፎች ተሰማርቶ ኑሮውን መግፋት ተያያዘው። ለተወሰነ ጊዜ ከኢትዮጵያውያን ኢሚግራንቶች ጋር የመጽሐፍ ቅዱስ ጥናት ለመካፈል ሞክሮ የነበረ ቢሆንም ነገር ግን ሰዎች ከጀርባው የሚያሙት መስሎ ስለተሰማው አቋረጠ። እንዲህ እያለ አሜሪካ ከገባ 6 ወር ሲሞላው በኢትዮጵያ ወታደራዊ አምባገነን መንግስት ስደትና እስራት እንደደረሰበት ገልጾ የፖለቲካ ጥገኝነት ጠየቀ። ወቅቱ የኮሙኒስት አገዛዝን አጥብቆ የሚቃወመው የሮናልድ ሬገን አስተዳደር ዘመን ነበር። ኢትዮጵያ ደግሞ በኮሙኒስት አገዛዝ ስር ስለነበረች ይህ አጋጣሚ ቀልቤሳ የጥገኝነት ጥያቄው ብዙም ሳይቆይ ተቀባይነት እንዲያገኝ አገዘው። ይህን ተከትሎ ቀጣይ ግቡን ለማሳካት ተነሳ። ይኸውም በቂ ገንዘብ አጠራቅሞ ኢትዮጵያ ውስጥ ትቷቸው የመጣውን 3 ልጆቹን ወደ አሜሪካ ማምጣት ነበር። ገና ከኢትዮጵያ ሳይወጣ ከልጆቹ እናት ጋር ፍቺ ስለፈጸሙ ትኩረቱ በሙሉ ልጆቹና ስራው ላይ ሆነ። በአንድ ኮንቪኒየንስ ስቶር የሌሊት ፈረቃ ስራ እየሰራ ቀን ላይ ደግሞ በኮሎኒ ስኩዌር ሆቴል የዕቃጣቢነት ስራ ጀመረ። ከጊዜ በኋላም የስራ እድገት አግኝቶ በዚያው ሆቴል የሻንጣ ተሸካሚ ሆኖ መስራት ቀጠለ። አንድ ቀን ከሰዓት በኋላ ታዲያ ከሰራተኞች የመልበሻ ክፍል በመውጫ በኩል ቆሞ ሊፍት እየጠበቀ ነበር። ያቺ ቅጽበት የህይወቱን አቅጣጫ የምትቀይር ገጠመኝ ትሆናለች ብሎ በፍጹም አልጠበቀም። የሊፍቱ በሮች ሲከፈቱ አንዲት ኢትዮጵያዊት ወጣት አስተናጋጅ ከሊፍት ስትወጣ አይን ላይን ተገጣጠሙ። አስተናጋጇ ከላይ ባለው የሆቴሉ ሬስቶራንት ውስጥ ትሰራ ነበር። ቀልቤሳ የሀገሩ ልጅ በማግኘቱ የተለመደ ሰላምታ ሰጥቶ ራሱን አስተዋወቀ። አጋጣሚው እንዲያልፈው ስላልፈለገ ሊፍቱን ትቶ ለአጭር ደቂቃዎች አወራት። ጥቂት እንደተጫወቱ አስተናጋጇ የሥራ ሰዓቷ እንዳበቃ ተነግረውና ተቻኩላ ሄደች። ቀልቤሳም ተሰናብቷት ወደ ቀሪ ስራው ተመለሰ። ነገር ግን ከዚያሽ ቀን በኋላ ያልተለመዱ ወሬዎችን ሆቴል ውስጥ መስማት ይጀምራል። ያቺ ሊፍት ውስጥ ያገኛት ኢትዮጵያዊት አስተናጋጅ ስለሱ ሰዎችን ትጠይቅ ነበር። ይባስ ብሎ ደግሞ አንድ ቀን 2 ኢትዮጵያውያን ጓደኞቿን ይዛ ወደ ሆቴሉ ትመጣለች። 3ቱም ሴቶች ምንም ሳያናግሩት በሆቴሉ እንግዳ መቀበያ ክፍል ቆመው በትኩረት ሲመለከቱት ውለው ሄዱ። ብዙም ሳይቆይ እንደ አውሮፓውያን አቆጣጠር ሴፕቴምበር 1990 ቀልቤሳ በስራ ላይ እያለ አንድ ግለሰብ እየፈለገ ነው ተብሎ ተጠራ። ሰውየው የፍርድ ቤት መጥሪያ የሚያደርስ ሰራተኛ ነበር። ሰራተኛው ቀልቤሳን እንዳገኘው ወረቀቶቹን በእጁ አስጨበጠው። ወረቀቶቹ በዓለም አቀፍ የሰብአዊ መብቶች ሕግ ጥሰት በፌደራል ፍርድ ቤት እንደተከሰሰ የሚገልጹ ነበሩ። ክሱ ቀልቤሳ በኢትዮጵያ ጨካኝ ስርዓት ሰለባ ሳይሆን የስርዓቱ አገልጋይ እንደነበር ከ47 ዓመታት በፊት ቀይ ሽብር ተብሎ በሚታወቀው ዘመን ስመጥር አሰቃይና ገዳይ መሆኑን ይዘረዝራል። ዋና ከሳሹም ያቺ በሆቴሉ ውስጥ ያገኛት አስተናጋጅ እጅጋየሁ ታዬ ነበረች። በዚያች ተራ በሚመስለው የሆቴል ኮሪደር በተፈጠረ አጋጣሚ የ2 ስደተኞች ህይወት እንደገና ተሳሰረ። በዚያች ቅጽበት ምክንያት የጀመረው የ15 ዓመት የህግ ፍልሚያ የአንዳቸውን ነፃነትና የሌላኛውን የፍትህ ጥማት የሚወስን ነበር። በአሜሪካ ፍርድ ቤቶች በአሜሪካውያን ዳኞች ፊት የሚመልሰው ጥያቄ አንድና አንድ ነበር። ከብዙ ዓመታት በፊት ሁለቱም ጥለውት በመጡት ሀገር በእርግጥ ምን ተፈጠረ? ያ ሻንጣ በመሸከም ህይወቱን የሚገፋው ዝምተኛው ዲያስፖራስ ትክክለኛ ማንነቱ ምንድነው? የሚሉት ናቸው። የህግ ባለሙያዎቹ ማይልስ አሌክሳንደር እና ሎሬል ሉሲ በእንጨት ዲዛይን በተሽቆጠቆጠው ቢሮአቸው ውስጥ ተቀምጠዋል። ከፊት ለፊታቸው የተቀመጠችውን እጅጋየሁን በትኩረት ይመለከቷት ነበር። አንድ ነገር ማድረግ እንደሚችሉ ነገሯት። በጣም የድሮና ብዙም ጥቅም ላይ ያልዋለ የባዕዳን የካሳ ክስ ህግ ወይም ኤሊየን ቶርት ክሌምስ አክት ስለሚባል ህግ አስረዷት። ህጉ በአውሮፓውያኑ በ1789 የረቀቀ ነው። ይህ ህግ
መጀመሪያ የወጣው ለባህር ላይ ወንበዴዎች ሳይሆን አይቀርም እየተባለ ቢገመትም የአሜሪካ ፌደራል ፍርድ ቤቶች የዓለም አቀፍ ሕግን የጣሱ ወንጀለኞች ወንጀሉን የት የሚፈጽሙት የት ፍርድ የመስጠት ስልጣን እንደሚሰጥ ይደነግጋል። ነገር ግን የሕግ ባለሙያዎቹ ክሱን ከመጀመራቸው በፊት እጅጋየሁ ኢትዮጵያ ውስጥ ስለደረሰባት ነገር አንድ በአንድ እንድትነግራቸው ጠየቋት። እጅጋየሁ የደረሰባትን ለመናገር ከምን እንደምትጀምር ግራ ገባት። ያሳለፈችውን ግፍ በቃላት ገልጻው አታውቅም ነበር። እንደምንም አፏን ከፍታ ለመናገር ብትሞክርም ታሪኩ ዝብርቅርቁ ይወጣባት ጀመር። በመጨረሻም የምታስረዳበትን አቅም ስታጣ በብስጭት ወንበሯ ላይ እየተቁነጠነጠች ሸሚዟን ከጀርባዋ ገለበችው። የሕግ ባለሙያዎቹ አሌክሳንደር እና ሉሲ ባዩት ነገር በድንጋጤ ፈዘዙ። ጀርባዋ በረጃጅም ጎርባጣና በተሰነጣጠቁ ጠባሳዎች ተሸፍኖ ነበር። ያ ዝምታ ከሺህ ቃላት በላይ የደረሰባትን የገለጸላት ይመስላል። እጅጋየሁ ወደ ባለሙያዎቹ ዞር ብላ ታሪኳን መናገር ጀመረች። በምናብ ወደ ኋላ ወደ ኢትዮጵያ ወሰደቻቸው። እንደ አውሮፓውያን አቆጣጠር በ1977 አዲስ አበባ ውስጥ ነበር። በከተማዋ የፍርሃት ድባብ ሰፍኗል። ወታደራዊው መንግስት ደርግ ስልጣኑን ካጠናከረ በኋላ በኮሎኔል መንግስቱ ኃይለ ማርያም መሪነት የአብዮቱ ጠላቶች ያላቸውን ለማጥፋት ዘመቻ የከፈተበት ወቅት ነበር። መንግስቱ በአደባባይ በደም የተሞሉ የሚመስሉ ጠርሙሶችን እየሰበረ ቀይ ሽብር የተባለውን አሰቃቂ ዘመቻ አወጀ። በመላ ከተማዋ አስክሬኖች መንገድ ላይ ማየት የተለመደ ሆነ። በዚህ ወቅት ነበር የቀልቤሳ ነገው ስም ከከተማው ጫፍ እስከ ጫፍ ይነሳይ ነበር። ያ በአትላንታ ሆቴል ውስጥ ሻንጣ ሲሸከም የታየው ዝምተኛ ሰው በወቅቱ የአዲስ አበባ ከፍተኛ ዞን 9 የተባለ ቡድን ሊቀመንበር ነበር። አካባቢውን በታጣቂዎቹ አስከብቦ ጠመንጃ አንግቶ ሲንጎራደድ ሕግም ዳኛም እሱ ብቻ ነበር። እንደ አውሮፓውያን አቆጣጠር በፌብሩዋሪ 1978 አንድ ምሽት የታጠቁ የከፍተኛ ዞን 9 ወታደሮች ወደ እጅጋየሁ ቤት በማምራት ለጥያቄ እንደምትፈለግ ነገሯት። ምን እንደሚጠብቃት ስላልገመተች ሳትቃወም ተከተለቻቸው። ወደ አንድ ቆርቆሮ በር ወዳለው ግቢ ሲያስገቧትም በሩ ላይ ከፍተኛ ዞን 9 የሚል መለያ ተጽፎበት ተመለከተች። ወፍ እንኳን ዝር በማይልበት በዚያ አስፈሪ ምሽት የ22 ዓመት ወጣት የነበረችው እጅጋየሁ በወታደሮች ታጅባ የሚጠብቃትን ለመጋፈጥ ወደ ዋናው ቢሮ ውስጥ ዘለቀች። ወታደሮቹ ልብሷን እንድታወልቅ እያመናጨቁ አዘዟት። እጆቿንና ጉልበቶቿን በገመድ ጠፍረው አስረው በሁለት ጠረጴዛዎች መካከል እንደተጠበሰ አሳማ አጋደሟት። መወራጨት እንኳን በማትችልበት ሁኔታ ውስጥ እያለች በፕላስቲክ ኬብሎች ያለ ርህራሄ ገርፏት ጀመር። በህይወቷ አይታው የማታውቀውን አይነት ስቃይ በዚያሽ ምሽት ቀመሰች። ከጠረጴዛው ጀርባ አንድ ባለ አፍሮ ጸጉር ባለስልጣን ደጋግሞ የኢሃፓ አባል ነሽ እያለ ያፋጥጣታል። ያ ሰው ቀልቤሳ ነገው ነበር። እጅጋየሁ የህግ ባለሙያዎቹ ጋር ተቀምጣ ታሪኳን ማስረዳቷን ቀጠለች። ጠበቆቹም የክሱን ክብደት ለመረዳት ጊዜ አልወሰደባቸውም። ነገር ግን ጉዳዩን ለማጠናቀር ተጨማሪ ከሳሾች እንደሚያስፈልጉ ይነግሯታል። እጅጋየሁም ወደ ቤቷ ተመልሳ በኢትዮጵያውያን ዲያስፖራ ኮሚኒቲ በኩል የዛን የጨለማ ዘመን ገፈቀማሾችን ማፈላለግ ትጀምራለች። የቀድሞ የእስር ቤት ጓደኛዋ ሶስና ሎስ አንጀለስ የምትኖረውን እህቷን ኤልሳቤጥ ደምሴን አገናኘቻት። ኤልሳቤጥ ደግሞ በኦቶዋ ካናዳ የምትኖረውን የቅርብ ጓደኛዋን ሂሩት አበበ ጅራን ታስተዋውቃታለች። የሂሩት ታሪክም ተመሳሳይ ነበር። ከቤቷ ተጎትታ ተወስዳ ስቃይን ገና በአስራዎቹ ዕድሜዋ ቀምሳለች። ልብሷን አስወልቀው ዘቅዝቀው ከሰቀሏት በኋላ መፈጠሯን እስክትጠላ ድረስ አሰቃይተዋታል። ይህም ሳይበቃቸው በትውከት የተጨማለቀ ካልሲ አፏ ውስጥ ጠቅጥቀው ጩኸቷ እንዳይሰማ በማፈን ሰውነቷ እስኪላላት ከባድ ድብደባ አድርሰውባት ነበር። የኤልሳቤጥ ታሪክ ደግሞ ከዚህም ይከፋል። በ17 ዓመቷ የ15 ዓመት ዕድሜ ከነበራት ታናሽ እህቷ ሃይማኖት ጋር ነበር መከራዋን ያበሏት። ቀልቤሳ በሚቆጣጠረው እስር ቤት ውስጥ ሁለቱም አሰቃቂ ድብደባ ደርሶባቸዋል። ሰቆቃዋ ግን በዚህ አላበቃ። ከጥቂት ቀናት በኋላ ወታደሮቹ እነ ኤልሳቤጥ ወደ ታሰሩበት ክፍል መጥተው ታናሽ እህቷን ሃይማኖትን ብቻ ነጥለው ይወስዷታል። ከዚያች ዕለት በኋላ ግን ኤልሳቤጥም ሆነ ቤተሰቦቿ
ሃይማኖትን በህይወት ማግኘት ሳይችሉ ለዘላለም አድራሻዋ ጠፍቶ ቀርቷል። ይህ ሁሉ ግፍ የተፈጸመባቸው ሴቶች ታዲያ ከዓመታት በኋላ በእጅጋየሁ መሪነት ቀልቤሳን ለማየት ወደ አትላንታ በረሩ። እጅጋየሁም ከቀልቤሳ ጋር ፊት ለፊት ወደ ተፋጠጠችበት ኮሎኒ ስኩዌር ሆቴል ወሰደቻቸው። ከርቀት ሆነውም ግራጫ የሥራ ዩኒፎርም የለበሰውን ቀልቤሳን ቆመው ተመለከቱት። ሂሩት ያን ቅጽበት የማይታመን ነበር ስትል በሰዓቱ ያን ማን አለብኝ ባይ ባለስልጣን በዚህ መልኩ ማየቷ እንዳስደነግጣት ታስታውሳለች። ያ ሁሉን ሰው በኡዚ ጠመንጃው ሲያሸብር የነበረ ባለስልጣን አሁን እንዲህ የሰው ሻንጣ የሚሸከም ተራ ሰው ሆኖ ማየት ለሶስቱ ሴቶች ታምር ሆኖባቸዋል። ጊዜ ሳያባክኑ በህይወታቸው ትልቁን ጠባሳ የጣለውን አረመኔ በሕግ ፊት ለማቆም ተንቀሳቀሱ። እንደ አውሮፓውያን አቆጣጠር በሜይ 1993 በአትላንታ ፌደራል ፍርድ ቤት የቀልቤሳንና ከሳሾቹን ጉዳይ የያዘችው ችሎት ተጀመረ። አዳራሹም ችሎቱን ለመከታተል በመጡ የኢትዮጵያ ዲያስፖራ ኮሚኒቲ ተሞልቶ ነበር። ሶስቱም ሴቶች አሰቃቂውን ታሪካቸውን በዝርዝር ዳኛ ፊት ቆመው መሰከሩ። ቀልቤሳ ጠበቃ የሚቀጥርበት አቅም ስላልነበረው ለራሱ ጠበቃ ሆኖ ተከላከለ። ራሱን ከሚጠብቀው ቅጣት ለማስመለስ ሲከራከር ቁጭ የሕግ ባለሙያ ነበር የሚመስለው። ሴቶቹም በተደጋጋሚ የውሸት ምስክርነት እንደሚሰጡና የአሸባሪ ቡድን አባላት እንደነበሩ በመወንጀል በመስቀለኛ ጥያቄ አፋጠጣቸው። እጅጋየሁን ስትዋሻታፊ ምን እያደረግሽ ነው ይላታል። እሷም በንዴት በተሰባበረ እንግሊዘኛዋ ምንም አላደረኩም ስትል መለሰችለት። እንባ የተናነቃት እናንተ በየቀኑ ሰው ትገድላላችሁ፣ ታሰቃያላችሁ፣ ታስራላችሁ፣ የአዲስ አበባ ህዝብ ራስ ምታት እናንተ ናችሁ እያለች ብሶቷን ትናገር ነበር። የሶስቱን ከሳሾችና የተከሳሹን መከራከሪያ ያዳመጡት ዳኛ ከ3 ወራት በኋላ ውሳኔያቸውን አሳወቁ። ቀልቤሳን ጥፋተኛ ብለው በሶስቱም ሴቶች ላይ ላደረሰው በደል $1.5 ሚሊዮን ካሳ እንዲከፍል ፈረዱበት። ነገር ግን ድሉ ጊዜያዊ ነበር። ቀልቤሳ ከኢትዮጵያ ሲመጣም ሆነ በጊዜው ምንም የሌለው መሆኑን ባንክረፕሲ በማሳወጅ ከፍርድ አመለጠ። ሴቶቹ ከዓመታት በኋላ ያገኙት ካሳ $798 ብቻ ሲሆን ገንዘቡንም ለበጎ አድራጎት ሰጥተዋል። እነ እጅጋየሁ ምንም እንኳን ፍርዱ ባያረካቸውም ከዚህ የከፋ ነገር ይመጣል ብለው ግን በፍጹም አልጠበቁም። የደርግ መንግስት መውደቁን ተከትሎ የመጣው ኢህአዴግ የአሜሪካ መንግስት ቀልቤሳን አሳልፎ እንዲሰጡት ቢጠይቅም የአሜሪካ መንግስት ምንም እርምጃ ሳይወስድ ቀረ። ፍትህ ለዘላለም የተቀበረች በሚመስል ሁኔታ እንደ አውሮፓውያን አቆጣጠር ጁላይ 28 በ1995 ቀልቤሳ ነገው የአሜሪካ ዜግነት ለማግኘት ቃለ መሐላ ፈጸመ። ቀልቤሳ ከእንግዲህ አሜሪካዊ በመሆኑ ወደ ኢትዮጵያ ሊባረር እንደማይችል በሙሉ ልቡ አመነ። ውሳኔው ክፉኛ የጎዳት እጅጋየሁ ቀልቤሳ በሚኖርበት ከተማ መኖር ስላልቻለች አትላንታን ለቃ ወደ ሌላ ከተማ በማቅናት መኖር ጀመረች። በዚህ ሰዓት ተግሎ የተጠናቀቀ ፍትህም ያበቃለት መሰለ። የአሜሪካ ዜግነት ማግኘቱ ቀልቤሳን ከሕግ በላይ ያደረገው ቢመስልም እጅጋየሁ፣ ኤልሳቤጥና ሂሩት አሁንም ፍርዳቸውን ለማግኘት ተስፋ አልቆረጡም። ትግሉ በአዲስ ምዕራፍ እንደገና ጀመረ። ሴቶቹ ዝምታቸውን ሰብረው በሚዲያ ቀርበው የደረሰባቸውን ለመናገር ወሰኑ። ሁለቱ ወደ አትላንታ በመመለስ ከሲኤንኤን ቴሌቪዥን ጋር የደረሰባቸውን ግፍና ስቃይ ለዓለም ማድረስ ቻሉ። ታሪካቸው በወቅቱ ፕሬዝዳንት ቢል ክሊንተን አፍሪካን እየጎበኙ በነበረበት ወቅት በመላው አሜሪካ ተላለፈ። አንድ አሜሪካዊ ዳኛ ጥፋተኛ ያለውን በኢትዮጵያ መንግስት በከባድ ወንጀል የሚፈለግ ግለሰብ እንዴት የአሜሪካ ዜጋ ሊሆን ቻለ የሚለው ጥያቄ በአደባባይ መነጋገሪያ ሆነ። ይህ የሚዲያ ዘገባ በዋሽንግተን ዲሲ የሚገኙ ፖለቲከኞችን ትኩረት መሳብ ችሎ ነበር። በተለይም የቬርሞንት ስቴት ሴናተር የነበሩት ፓትሪክ ሌሄ ጉዳዩ ልባቸውን ነካው። በእነ እጅጋየሁ ታሪክና በሌሎች ተመሳሳይ የወንጀል ኬዞች ተገፋፍተው በአሜሪካ ሕግ ውስጥ የነበረውን ትልቅ ክፍተት ለመድፈን አዲስ ሕግ አቀረቡ። ሕጉ አንድ ኢሚግራንት ወደ አሜሪካ ከመግባቱ በፊት በፈጸመው የማሰቃየትም ሆነ ኤክስትራ ጁዲሻል የግድያ ወንጀል ምክንያት ከአሜሪካ እንዲባረር የሚያስችል ነበር። ነገር ግን ይህ ሕግ እንዲጸድቅ ዓመታትን ፈጅቷል። በዚህ መሃል
በሁለቱ ሀገራት ላይ ሁለት የተለያዩ የህግ ሂደቶች ጎን ለጎን ይካሄዱ ነበር። በኢትዮጵያ የሚገኙ ልዩ አቃቢ ህጎች ቀልቤሳ ተላልፎ የሚሰጥበትን ውሳኔ በሚያጸድቀው በአሜሪካ መንግስት እርምጃ ቀስ በቀስ ተስፋ ቆርጠው የቀልቤሳን ጉዳይ በሌለበት ለማየት ወሰኑ። በቀይ ሽብር ዘመን የምስራቅ ጀርመንና የሶቪየት አማካሪዎች በመኖራቸው የደርግ ባለስልጣናት እያንዳንዱን እርምጃቸውን በሚገባ ይመዘግቡ ነበር። መርማሪዎችም በቀልቤሳ ፊርማ የተረጋገጡ በርካታ ሰነዶችን አገኙ። ከነዚህም መካከል ጸረ አብዮታዊ አካላትን ለማረም ስለተወሰዱ አብዮታዊ እርምጃዎች የሚገልጹ ሪፖርቶች ይገኙበታል። አብዮታዊ እርምጃ ከህግ ውጪ ለሚፈጸም ግድያ የሚጠቀሙበት የስሙላ ቃል ነበር። በአንድ ሰነድ ላይ ቀልቤሳ የአንድን ግለሰብ ፔጆ መኪና ለመውረስ ብቻ እንደገደለው ተመዝግቧል። በዚህና በሌሎች ከመቶ በላይ የምስክሮች ማስረጃነት እንደ አውሮፓውያን አቆጣጠር በሜይ 2002 የኢትዮጵያ ፍርድ ቤት ቀልቤሳን በነፍስ ግድያ ወንጀል ጥፋተኛ ብሎ የእድሜ ልክ እስራት ፈረደበት። ቅጣቱ ከመተላለፉ ከአንድ ዓመት በፊት ደግሞ በአሜሪካ የሚገኙ የፍትህ አካላት የቀልቤሳን ዜግነት ለመንጠቅ ክስ መስርተውበት ነበር። በመጨረሻም ለዓመታት ሲጓተት የነበረው የሴናተር ሌሂ ህግ የ2004 የብሔራዊ መረጃ ማሻሻያ ህግ በሚል ስያሜ ጸደቀ። አሁን ቀልቤሳን ከሀገር ለማስወጣት የሚያስችል ህጋዊ መሰረት ተገኝቷል። በሁለት በኩል የህግ ወጥመድ ውስጥ የገባው ቀልቤሳ ሊያሸንፈው የማይችለውን የፍርድ ሂደት ከማካሄድ ይልቅ እንደ አውሮፓውያን አቆጣጠር ኦክቶበር 18 2004 የአሜሪካ ዜግነቱን በገዛ ፈቃዱ ሰረዘ። ከ3 ወራት በኋላ ጥር 4 2005 ጠዋት ላይ የታጠቁ የፌደራል ወኪሎች በአትላንታ ከተማ ዳርቻ በሚገኘው የቀልቤሳ ቤት በሩን አንኳኩ። በሌሊት ፈረቃ ከሚሰራው ስራ ተመልሶ እረፍት በማድረግ ላይ ነበር። ከእንቅልፉ እንደባነነ ወኪሎቹ እጆቹን በካቴና አስረው ወሰዱት። ቀልቤሳ በሴቶቹ ትግል በወጣው አዲስ ህግ የመጀመሪያ ሰለባ ሆነ። ከረጅም የይግባኝ ሂደት በኋላ የመጨረሻው ውሳኔ ተግባራዊ የሚሆንበት ቀን ደረሰ። እንደ አውሮፓውያን አቆጣጠር ኦክቶበር 19 2006 የአሜሪካ ዲፖርቴሽን ኦፊሰሮች ቀልቤሳን ይዘው ከአትላንታ ወደ ዋሽንግተን ዲሲ፣ ከዋሽንግተን ዲሲ ወደ ሮም ጣሊያን፣ በመጨረሻም አዲስ አበባ ወደሚያቀናው የኢትዮጵያ አየር መንገድ አውሮፕላን አስገቡት። ኦክቶበር 20 2006 ምሽት ላይ አውሮፕላኑ ቦሌ ዓለም አቀፍ የአውሮፕላን ማረፊያ ሲደርስ የኢትዮጵያ መንግስት ተወካዮች በአዲስ አበባ ከባድ ወንጀል የፈጸመውን ግለሰብ በእጃቸው ለማስገባት እየጠበቁት ነበር። የአሜሪካ ወኪሎች ቀልቤሳን ከአውሮፕላኑ አስወርደው ለኢትዮጵያ ባለስልጣናት አስረከቡት። ያ የአዲስ አበባ ራስ ምታት ተብሎ ሲጠራ የነበረው ሰው ከ19 ዓመታት በኋላ ወንጀሉን ወደ ፈጸመበት ከተማ ተመለሰ። በዚህ ጊዜ ግን እንደ ባለስልጣን ሳይሆን የእድሜ ልክ እስራት የተፈረደበት ወንጀለኛ ሆኖ ነበር። በአንድ የሆቴል ሊፍት ደጃፍ የጀመረው የ16 ዓመት የፍትህ ፍለጋ ጉዞ በመጨረሻ ፍጻሜውን አገኘ። የቀልቤሳ የህይወት መስመር ግን የደርግ መንግስትን ከተቀላቀለ ጊዜ አንስቶ የሳተ አይደለም፣ ይልቁንም ከልጅነቱ የጀመረ ነው። ቀልቤሳ በአውሮፓውያኑ በ1950 በምዕራብ ኢትዮጵያ ገጠራማ አካባቢ ከኦሮሞ አርብቶ አደር ቤተሰቦች ነበር የተወለደው። የልጅነት ህይወቱ ለፍትህ እጦትና ሙስና እንዲጋለጥ እንዳደረገው የእስር ቤት ማስታወሻው ላይ አስፍሯል። ለምሳሌ አካባቢያቸውን ሲያስተዳድር የነበረው ሙሰኛ ገዢ ሳይታክት ግብር ሲያሰባስብ የኖረ ቢሆንም ቃል የገባውን መንገድ እንኳን ሳይገነባ እንደቀረ ያስታውሳል። ከእነዚህ ተሞክሮች በመነሳት ስልጣንን አላግባብ መጠቀም እንደሚቻልና በስልጣን ላይ ያሉ ሰዎች ብዙውን ጊዜ ሌሎችን እንደሚበዘብዙ መረዳት መጀመሩን ይገልጻል። በወጣትነት እድሜው ህይወቱን ሊለውጠው የሚችል በአሜሪካን ሀገር ለመማር የሚያስችል የመንግስት ነፃ የትምህርት ዕድል አግኝቶ እንደነበር በእስር ቤት ማስታወሻው ላይ አትቷል። ነገር ግን የአማራ ብሔረሰብ ተወላጅ የሆነ አንድ ከፍተኛ የመንግስት ባለስልጣን የትምህርት ዕድሉን ወስዶ በመትኩ ለራሱ ዘመድ ልጅ እንደሰጠበት ጽፏል። ይህ ድርጊትም በመንግስት ላይ ተስፋ እንዲቆርጥ ያደረገው ትልቅ የፍትህ እጦት ነበር። ከዚያን ጊዜ ጀምሮ የንጉሠ ነገሥቱን አገዛዝ ጠላሁት ይላል። እንደ አውሮፓውያኑ በ1974 የኢትዮጵያ አብዮት ሲቀሰቀስ ቀልቤሳ ሙስናንና ኢፍትሃዊነትን ያስወግዳል ብሎ በማመን
በሙሉ ልብ የደርግ መንግስትን ደገፈው። ደርግ ንጉሠ ነገስቱን ከጣለ በኋላ የዩኒቨርሲቲ ተማሪዎች ወደ ገጠር ገብተው ህዝቡን እንዲያስተምሩ ሲያዝ ቀልቤሳም ገበሬዎችን መሰረታዊ የግብርና ክህሎትን ለማስተማር በበጎ ፈቃደኝነት አገለገለ። በኋላም ደርግ ህብረተሰቡን በአብዮታዊ ርዕዮተ ዓለም ለማደራጀት ጥረት ሲያደርግ ቀልቤሳ የቀበሌያቸው ንቁ አባል ሆኖ ቀጠለ። እንዲህ እያለ ስልጣንን በእጁ አስገባ። ከልጅነቱ ጀምሮ የሚጠላውን የንጉሠ ነገስት አገዛዝ አባላትና ቤተሰቦቻቸውን ለማሰቃየት እድሉን መጠቀም ተያያዘው። ቀልቤሳ ለፍርድ የዳረጉትን ሴቶች ከአጼ ኃይለ ሥላሴ መንግስት ጋር ግንኙነት ያላቸው የፊውዳል ልጆች ሲል ጠርቷቸዋል። አክሎም አብዮቱን የተቃወመው የአሮጌው ጨቋኝ ገዢ ቡድን አካል ናቸው ብሏቸዋል። የእጅጋየሁ ታዬ አባት በአጼ ኃይለ ሥላሴ ዘመን ከፍተኛ ባለስልጣን ነበሩ። የኤልሳቤጥ ደምሴ አባት እንዲሁ የጠቅላይ ፍርድ ቤት ዳኛ ሲሆኑ የሂሩት አበበ ጅራ አባት ደግሞ ጠበቃና የኃይለ ሥላሴ ልጅ ባለሟል ሆነው አገልግለዋል። ያ ሁሉ በደል ሶስቱም ሴቶች የፈጸሙት ምንም አይነት ጥፋት ኖሮ ሳይሆን ቀልቤሳ አምርሮ የሚጠላው አገዛዝ ልጆች በመሆናቸው ብቻ የደረሰ ነበር። ቀልቤሳ አንድ ጊዜ ለኒውዮርክ ታይምስ በሰጠው ቃለ መጠይቅ ኢትዮጵያ ውስጥ ንጹህ የሚባል ሰው እንደሌለ ገልጿል። በሱ አስተሳሰብ መሰረት ሁለት ጎራ ብቻ ነው ያለው፣ ወይ የአብዮቱ ደጋፊ ነው አሊያም ደግሞ የአብዮቱ ጠላት ነው። በጣም የሚያስገርመው ጉዳይ ግን ቀልቤሳ በአንድ ወቅት የደርግን አብዮት ሲደግፍና ሲሳተፍ እንዳልነበር፣ በኋላ ላይ የጭቆናው አንዱ ሰለባ መሆኑ አልቀረለትም። በቀይ ሽብር ዘመን ሌሎችን እያሳደደ ጭካኔውን ቢያሳይም በኋላ ግን ያው አገዛዝ በሱ ላይ ተነሳበት። በአውሮፓውያኑ በ1979 የደርግ መንግስት የራሱን አባላት ማጽዳት ሲጀምር እርምጃ ከተወሰደባቸው መካከል ቀልቤሳ አንዱ ነበር። በአንድ ወቅት ባገለገለው አብዮት ከለላቶ ለ5 ዓመት ታስሯል። በእስር ቆይታው የውስጥ እግሮቹ ላይ የደረሰበትን ድብደባ ጨምሮ ከባባድ ስቃይ እንደደረሰበት ተናግሯል። በኋላም ወደ አሜሪካ መጥቶ አሳይለም ሲጠይቅ ተቀባይነቱን ያፋጠነለት ይሄው ጠባሳ ነው። ቀልቤሳ በአሜሪካ የፖለቲካ ጥገኝነት ጥያቄ ሲያቀርብ በደርግ የደረሰበትን መታሰርና መሰቃየት በተመለከተ የተናገረው ብቻ ነበር እውነት። ይሁን እንጂ በዚያው አገዛዝ ውስጥ የወንጀለኝነት ሚና መጫወቱን በመደበቅ ራሱን የፖለቲካ ጭቆና ሰለባ አድርጎ ገልጿል። የቀልቤሳ በአሜሪካ ውስጥ መታሰር የራሱን ብቻ ሳይሆን የሚስቱንና የልጁን ሕይወት ያመሰቃቀለ ነበር። ከፍትሐ ብሔር ችሎቱ በኋላ ዳኛው ካሳ እንዲከፍል አዘውት መክፈል እንደማይችል በመግለጽ ከቅጣት ማምለጡን ተከትሎ ቀልቤሳ ዳግም አዲስ የትዳር ሕይወት ጀመረ። 15 ዓመት በእድሜ ከምታንሳው ሴት ጋር ተጋብቶ የወለደው ወንድ ልጁ በቫይታሚን እጥረት ምክንያት በተወለደ በ9 ወሩ ሕይወቱ ያልፍበታል። በኋላም በድጋሚ ሴት ልጅ ወለደ። ሚስቱ በአውሮፓውያኑ 2005 የቀልቤሳን መታሰር ስትሰማ ለሲኤንኤን የ4 ዓመት ልጅ እንዳለቻትና እሷን ለማሳደግ ምንም ማድረግ እንዳለባት መላቅጡ እንደጠፋባት ተናግራለች። ገንዘብ የሚባል ነገር እንደሌላት ገልጻ እንግዲህ ራሴን አጠፋለሁ ስትል ሐዘኗን ተናግራም ነበር። በቀልቤሳ የፍርድ ሂደት ውስጥ በንዴት ሲቆጣ እንኳን ሰምታው እንደማታውቅ በመናገር ጨዋነቱን የመሰከረችለት ብቸኛ ሰው ሚስቱ ነበረች። የቀልቤሳ ነገው ታሪክ ከመጠናቀቁ በፊት አንድ መሰረታዊ ጥያቄ መልስ ይፈልጋል። ምንም አይነት ስልጣንና ገንዘብ የሌላቸው 3 ኢሚግራንት ሴቶች አህጉራትን አቋርጦ እንዴት አንድን የቀድሞ ጨካኝ ባለስልጣን ለፍርድ ሊያቀርቡ ቻሉ? መልሱ 3 የተለያዩ የህግ ምሰሶች ላይ የተገነባ ነው። እነሱም የተረሳው የአሜሪካ ህግ፣ ዓለም አቀፍ የህግ መርህና የሴቶቹ ጥረት የወለደው አዲስ ህግ ናቸው። የመጀመሪያው የባዕዳን የካሳ ክስ ህግ ወይም ኤሊየን ቶርት ስታቹት በመባል የሚታወቀው ነው። ይህ ህግ እንደ አውሮፓውያን አቆጣጠር በ1789 ሲወጣ ዋና ዓላማው እንደ የባህር ላይ ወንበዴነት ያሉ ዓለም አቀፍ ወንጀለኞችን ለመዳኘት ነበር። ለ200 ዓመታት ያህል ሳይሰራበት ተረስቶ ከቆየ በኋላ በ1980 አንድ በገዛ ሀገሩ ቶርቸር የፈጸመ የፓራጓይ ባለስልጣን አሜሪካ ውስጥ በዚህ ህግ የፍትሐ ብሔር ክስ ተመስርቶበት ልክ እንደ ቀልቤሳ ዲፖርት ተደረገ። ይህ ውሳኔ ሆን ተብሎ በመንግስት ባለስልጣን የሚፈጸም ቶርቸር በዓለም አቀፍ ደረጃ ተቀባይነት ያላቸውን የሰብአዊ መብቶችን ህግጋት ይጥሳል በማለት ይደመድማል። በዚህ መሰረት የሰብአዊ መብት ጥሰት ሰለባ የሆኑ የውጭ ዜጎች
ወንጀሉን የፈጸመው ግለሰብ አሜሪካ ውስጥ እስከተገኘ ድረስ በአሜሪካ ፌደራል ፍርድ ቤቶች ክስ እንዲመሰርቱ በር የሚከፍት ነው። የእጅጋየሁ የኤልሳቤጥና የሩት ክስ የተመሰረተው በዚህ በተረሳ ህግ ላይ ተመርኩዞ ነበር። ሁለተኛው ምሰሶ ዩኒቨርሳል ጁሪስዲክሽን የሚባለው ዓለም አቀፍ መርህ ነው። ይህ መርህ እንደ የጦርና የዘር ማጥፋት ያሉ ወንጀሎች እጅግ በጣም ከባድ ከመሆናቸው የተነሳ ወንጀሉ የተፈጸመበት ቦታ ወይም የወንጀለኛውና የተጎጂው ዜግነት ሳይገድበው ማንኛውም ሀገር ወንጀለኞችን ለፍርድ የማቅረብ ስልጣን አለው። የዚህ መርህ ዋና ዓላማ የሰብአዊ መብት ገፊዎች ከፍትህ የሚያመልጡበት አስተማማኝ መደበቂያ በየትኛውም የዓለም ክፍል እንዳይኖር ማድረግ ነው። ምንም እንኳን የቀልቤሳ ጉዳይ በወንጀል ሳይሆን በፍትሐ ብሔር ክስ የተጀመረ ቢሆንም ከጀርባው የነበረው ይኸው ዓለም አቀፍ መርህ ነበር። ነገር ግን በዚህ ታሪክ ውስጥ እነዚህ ሁለት ምሰሶች ብቻ በቂ አልነበሩ። ቀልቤሳ የአሜሪካ ዜግነት ሲያገኝ ከሀገር እንዲባረር ማድረግ የማይቻል ይመስል ነበር። ይህን የህግ ክፍተት የደፈነው ሶስተኛው ምሰሶ ነው። ይኸውም የሴቶቹ ጥረት የቀሰቀሰው የህግ ለውጥ ሲሆን በሴናተር ሌሂ መሪነት ለዓመታት ሲገፉት የነበረው አንቲ-አትሮሲቲ ኤሊያን ዲፖርቴሽን አክት የሚባለው ነው። ይህ ህግ በመጨረሻ በ2004 በወጣው የብሔራዊ መረጃ ማሻሻያ ህግ ውስጥ መካተት ችሏል። አዲሱ ህግ ከአሜሪካ ውጪ ከባድ የግድያ ወንጀል የፈጸሙ ሰዎች ዜግነታቸውን ተነጥቀው ዲፖርት እንዲደረጉ የሚያስችል ግልጽ ስልጣን ለመንግስት ይሰጣል። የአሜሪካ የፍትህ ዲፓርትመንት በይፋ እንደገለጸው የቀልቤሳ ነገዎ ኬስ መንግስት ይህንን አዲስ ህግ ተጠቅሞ የሰብአዊ መብት ጥሰት ፈጻሚዎች በአሜሪካ መደበቂያ እንዳያገኙ ለማድረግ ለወሰደው እርምጃ ቁልጭ ያለ ምሳሌ ነበር። የቀልቤሳ ታሪክ የግለሰቦች ጽናት እንዴት የህግን አቅጣጫ ሊያስቀይር እንደሚችል ያሳያል። ምንም እንኳን ከዚሁ የህግ ፍጻሜ በኋላ የወጡ የጠቅላይ ፍርድ ቤት ውሳኔዎች የባዕዳን የካሳ ክስ ህግን ስልጣን ቢያሳጡ፣ ይህ ታሪክ እንደ ትልቅ ማስታወሻ ሆኖ ያገለግላል። ፍትህ አንዳንድ ጊዜ በተረሱ የህግ መጻሕፍት ገጾች ውስጥ ተደብቃ ትገኛለች። እሷን ለማግኘትና ወደ ብርሃን ለማውጣት እንደ እጅጋየሁ፣ ኤልሳቤጥና ሂሩት ያሉ ደፋር ግለሰቦች ያስፈልጋሉ። የእነሱ ትግል ከህግ አያመልጡም የሚለው መርህ ድንበርና ጊዜ የማይገድበው እውነታ መሆኑን ለዓለም አሳይቷል።